የጨረቃ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ ብሩኬና ሀይሚ ተመልሰዋል። እውነቱን እናወራ ከተባለ ፍቅራቸው በጣም ጨምሯል ደብረ ዘይት ከመጡ በኋላ እና የዛሬ ቪዲዮ በጣም ደስ ይላል። እንግዲህ ብዙዎቻችን ስንጠብቀው የነበረው ቪዲዮ ነው። ከሰዓታት በፊት እንደለቀቁት ፖስት ላይ እንግዲህ እንደተመለከት ነው ዛሬ ማታ ጠብቁም ብሎ ነበር እና እንደተጠበቁ አሪፍ ቪዲዮ ሆኖ አግኝቼዋለሁ እና እስኪ አንድ ላይ ቪዲዮ እንመለከታለን። ሀሳብ አስተያየታችሁን ደግሞ እናንተ በኮመንት የገለጻችሁልኝ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ እስኪ በጣም ለምን እንደሆነ አላቅም እይታም ቀንሷል፣ ሰብስክራይበርም እንደዛው ለምን እንደሆነ አላቅም፣ ግን እስኪ ብቻ የጊዜ ጉዳይ ነው ብዬ ነው የማስበው። ግን ከናንተ የሚጠበቀው ነገር ሼር እያደረጋችሁ ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ እናንተ በዚህ ኮመንት መጻፋችሁ ለኔ በጣም ጥሩ ነው። ምክንያቱም ዩቲዩብ ይደግፈኛል በተወሰነ መልኩ እንኳን ቢሆን ማለት ነው። ስለዚህ የግድ ሀሳብ አስተያየታችሁን ብታስቀምጡልኝ እኔ በጣም ነው ደስ የሚለኝ እና የተሰማችሁ ነገር ምን እንደተረዳችሁ በጣም አስፈላጊ ነው ብዬ ነው የማስበው። እና አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ሲጀምሩ ላይክ አድርጉ እና ቀጥታ ወደ ቪዲዮ እንሄዳለን። ብዙ ወሬ አላበዛም፣ እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ዛሬ ከቅምጥሌ ጋር የራት ግብዣ አለኝ። ብድ ያለ ጊዜ ልናሳልፍ ነው። ያው ለመዝናናት እስከመጣን ድረስ ደግሞ እንደዚህ ግድ ነው አይደለ? ከኔ ከጎረምሳው ወንድማችሁ ልጅ በዚህ ብሩኬ እያደረገ ያለው ነገር ከሱ የሚጠበቀው ነገር እያደረገ ነው እና ትክክለኛ ነገር ነው። ለመዝናናት እስከመጡ ድረስ ያው እንግዲህ እንደዚህ ያለባቸውን ሀሳብ ሁሉም ነገር የሚያስጨንቃቸው ነገር ሁሉ አረስቶ ችግራቸውን አራግፎ ነው መሄድ ያለባቸው ብዬ ነው የማስበው። እና ብሩኬ የሚወስደው እርምጃ በጣም ጥሩ ነው እና እኔ በጣም ደስ ብሎኛል። እውነት ሁለቱ በጣም እንደዚህ ሰላም ሆኖ ማየት እውነት ከቀደሙት ቪዲዮዎች ካለፉት ቪዲዮዎች ካሳለፉት ነገር ዝም ብለን ስንመለከት ያ ሁሉ አልፎ አሁን ላይ ሁለቱ ደስተኛ ሆኑ ሰላማቸው ተጠብቆ አንድ ላይ እንደዚህ ፍቅራቸውን እያሳለፉ እንደዚህ ማየት በጣም ደስ ይላል ብዬ ነው የማስበው። እና የጨረቃ ቤተሰቦች እናንተ የምትፈልጉት ነገር ቢኖር ይሄ ነው እና የብዙዎቻችሁ ምኞት ተሳክቷል ብዬ ነው የማስበው። ብሩኬና ሀይሚ ብቻቸውን እንዲሆኑ ነው የምትፈልጉት። አዎ እንግዲህ እንደተፈለገው እናንተ እንደምትፈልጉት ተገኝቷል ብዬ ነው የማስበው። አይመስላችሁም? የጨረቃ ቤተሰቦች ጽድት ብላ ዝንጥ ብላ እንደምትመጣ ተስፋ አደርጋለሁ። ሁልጊዜ እንዳማረባት ነው፣ ሁልጊዜ ቆንጅዬ እንደሆነች ነው። ግን እንደዚህ ሰዓት ደግሞ ታስደምመኛለች እና እንዴ የዋናው ልብሱን ራሱ ብንመለከቱ እኮ ሀይሚ እንዴት እንደሚያምርባት ዛሬ እንግዲህ በራት ቀን ዘንጣ መገኘት አለባት ብዬ ነው የማስበው። የግድ ዘንጣ ካልተገኘች ምን ዋጋ አለውና ያው እንደማታሳፍረው ብሩክንም ደግሞ እንደምታስደስተው እርግጠኛ ነኝ። በራት ቀን እንደዚህ ደስ በሚል ጊዜ ብሩኬን እንትን ባለ ካላለችው ምን ጥቅም አለው? እና ሀይሚ ላይ ደግሞ አምሮባት እንደምትመጣ ምንም ጥያቄ የለውም። አሪፍ ጊዜ ያሳልፋሉ በሚገባ እና አሪፍ ነው እና ይመቻቸው። በዚህ እሺ እኔ እግዚአብሔርን አልገጽም ዳጣውም ያቃጥላል ውስጤም ላይ ያለው ስለ ቅመሜ ለወራ ስሞክርም ያቃጥላል። በጣም ደስ ኧረ ብሩክ በጣም ደስ ትኛለሽ። በጣም ነው የምወድሽ። እግዚአብሔርን አድንቅ ያለው በዚህ ደስ የሚል የፍቅር አገላለጽ ነው እዚህ የተናገረው እና በፍቅር ብያለሁ የገለጽክበት መንገድ በጣም ደስ ይላል እና ዳታውም ያቃጠለኝ ነው። ያንቺ ፍቅርም ደግሞ በጣም ያቃጠለኝ ነው። እኔ ኬት አቃሉን እንደሚያመጣው አላቅም። በይዙ ይሄን የፍቅር አገላለጽ ለሚጠቀም የሚፈልግበት መንገድ ኬት እንደሚያመጣው አላቅም፣ ግን ያው የገለጽክበት መንገድ እና እኛ ሲንግሎቹ ከዚህ ምንድነው ኖት የሆነ ነገር መያዝ አለብን ብዬ ነው የማስበው። እና ሲንግሎች ካላችሁ ኖት እየያዛችሁ ብዬ ነው የማስበው። አይመስላችሁ? እኔ መቤቴን እልከለም ነፋ አልኩኝ በቃ። ኧረ እኔ የሚያበደ ነው በጥበቃ ገደለችው። አዎ ደግሞ ሁለት ናቸው እዚህ ሁላ የጀርባዋንም ስለምታይ አንደኛዋ ችግር ነው እዚህ ጋር የሆነ ነገር ሆነ ይችላል። ነይ ጉትት ቆይ አይደለም። እኔ ግን የሚገርመኝ ነገር መሰላችሁ ለምንድን ነው ሴቶች በእንደዚህ አሁን ቀጠሮ ይይዛሉ ከዛ ብዙ ጊዜ አርፍዶ የሚመጡት እነሱ ናቸው። እውነቱን ለምን ማለት አሁን ወንድ ልጅ አሁን እሱ እንዳለው ምንም ጣጣ የለብኝም ጀስት ዝም ብዬ እንትን ብዬ እወጣለሁ ነው። ግን ሴት ልጅ ለምን እንደሆነ አላውቅም ብዙ ጊዜ አሁንም እሱ ከሚናገረው ከቆይታው አንጻር ምናምን ነገር ስንመለከት ሴት ልጅ በጣም ትቆያለች እና ምንድን ነው እኔ ሚስጥሩ እውነቱ እናወራ ከተባለ ምንም ሚስጥሩ ሊገባኝ አልቻለም። እና ጣጣ ይኖራል እኔ አላውቅም እንግዲህ ምንም የተፈጥሮ ልዩነት ቢኖረንም ግን ብዙ ጣጣ ይኖራቸዋል ብዬ አላስብም። እንደኔ አይመስላችሁም? እኔ እንደዛ ብዬ ነው እኔ የምረዳው አረዳድ ቢኖር እንደዛ ነው ብዬ ነው የማስበው። እና ቅብጥብጥ ሽፍትፍት ቁልልት አድርገናል ወደ ሰውዬው ወደ ሸበላው እንልካታለን ማለት ነው። እና እሱም እየጠበቃት ነው። ገጭ እያሉ ነው። ቶሎ አስተካክለናት። አዎ ግድ ይላል። ኃላፊነቱ ላንቺ ነው የተሰጠሽ። ግን ብሩኬን እውነት እኔ ቀደምም እንዳልኳችሁ በቃ በጥበቃ ገደሉት። ምንም በተለይ ሁለት እስከሆኑ ድረስ በጣም ይቆያሉ።
እና ሀይሚን እንግዲህ የማልበሱ ብዙ ነገር ፕሮሰሱን የማስኬዱ የግምጃ ኃላፊነት ነው ብዬ ነው የማስበው። እና ሀይሚ እንግዲህ ጥሩ እንትን ይኖራታል ብዬ ነው የማስበው። ግምጃም እንደዛው ኃላፊነቷን በሚገባ ትወጣለች ብዬ ነው የማስበው ማለት ነው። ወይ ማሬ ግን ማለት ነው ብዙ አታምሺ፣ ጥሩ አይደለም እና ደግሞ ብዙ አይነብሽ። አለማምን አይደለም ብዙ ካማረብሽ እሱም ሊሳሳት ይችላል በማለት ነው። የጓደኛ ምክር እውነቷን ነው በዚህ እና እንደ ጓደኛ ምክር አሚን ብላ ሀይሚ መቀበል አለባት። ብሩኬ እሷ ብዙ ካማረባት ብሩኬ እንግዲህ መሳሳቱ አይቀርም እና አሁን ላይ እንኳን እንደዚህ ለብሳ እንኳን እንዲህ ያማረባት ልጅ በኋላ ላይ ደግሞ አስባችሁታል ትክክለኛ ልብሷን ለብሳ ትክክለኛ መልኳን ይዘ ስትወጣ ብሩኬ እንግዲህ ከመሰናከል ወደ ኋላ አይልም ብዬ ነው የማስበው። ይህን ስላችሁ ግን ለጨዋታ ማለት ነው እና ብዙ ማማር በህግ ያስቀጣል። በዚህ ብዙ ማማር በህግ ባያስቀጣ ኖሮ ሀይሚ ነበር ቅድሚያ የምትቀጣው። አንተ ምን ጀመርክ እንዳትለኝ እንጂ እውነቱን እናውራ ብዬ ነው። ብቻ ብዙ ማማር አይፈቀድም አይመስላችሁም? የጨረቃ ቤተሰቦች እኔ እንደዛ ብዬ ነው የማስበው። ስለዚህ ጫማ ደግሞ ሂል ጫማ አድርገሽ ነው የምትሄጂው። ያወጣኋቸውን ልብሶች ነው የምትለብሺው ማለት ነው። ሌላ መጨመር አይቻልም። እነዚህ ነው የምትለብሺው። ከዚህ በላይ ካማረብሽ ጥሩ አይመጣም። ውዴ ማሬ ፍቅሬ ይህ ሁሉ ጥንቃቄ በይዜ ግን አድንቄላታለሁ እና እንደዚህ መጠበብ እንደዚህ እንትን ማለት ጥሩ ነው። ስለዚህ የምትወስጂው ጥንቃቄ በጣም ደስ ይላል። ግምጃ በዚህ አጋጣሚ በይዜ ሀይሚ ትክክለኛው ጓደኛ አግኝታለች ብዬ ነው የማስበው። ያ በጨዋታው ቢገናኙም እንኳን ያው ቲክቶክ ላይ አንድ ላይ በጨዋታው ምናምን ቢገናኙ እንኳን አሁን ላይ በጣም አሪፍ ጓደኝነት ፈጥሯል ብዬ ነው የማስበው። ግምጃም እንግዲህ ትክክለኛ ጓደኛ አግኝታለች፣ ሀይሚም እንደዛው። ስለዚህ ድምቀት ትሆናለች ብዬ ነው የማስበው። እውነቱን እናውራ ባይዜ ካለም ማለት ነው። እኔ እኮ ይዤሽ ብሄድ በጣም ደስ ይለኝ ነበር፣ ግን ደግሞ ለሁለት አይሆንም። ብቻኝነት ይሰማሻል። እዛ ላንቺ አስቤ ነው። ችግር የለውም እኮ ምን አለ የወይን ብርጭቆ ባቀብል። ኧረ እባክሽ ለሁለት እነሱ እኮ የሚፈለጉት እራት ግብዣ እስከተባለ ድረስ እንግዲህ ሁለቱ መሆን ነው ያለባቸው እና ጥሩ ነው እንደ ሀሳብ። እውነት የወይን ብርጭቆ ብታቀቢ ጥሩ ነው። ግን አሁን ሀይሚ ያለችው ሀሳብ እኔ ያስማማኛል። እሷ ይዛሽ ብትሄድ ጥሩ ነው ግን ሁለቱ ብቻ ስለሚፈለግ ነው። እና የጨረቃ ቤተሰቦችም ደግሞ የሚጠብቁት ነገር ቢኖር ያንን ነው አይደል? የጨረቃ ቤተሰቦች እናንተ የምትፈልጉት ነገር ብሩኬና ሀይሚ ብቻቸውን እቺ ምሽት እንዲያሳልፉ ነው እንጂ ሌላ ሶስተኛ ወገን ምናምን ነገር አንፈልግም። እኔም አልፈልግም። በዚህ እውነቱን እናውራ ከተባለ እና በጣም ትፈልግ የለ እንዲ በእነሱ መሀል መግባት ማለት ያው ለጨዋታ ለማለት ፈልጌ ነው እና አሪፍ ነው። ብቻ ይመችሽ። እውነቱን እናውራ ከተባለ አንዳንድ ያጋጠሙ አልማሮች እንግዲህ ራት ልትጋበዝ ነው። እናንተ ምራት የምትጋበዙበትን ቀን ያቀርብላችሁ። አሚን በሉ። እውነቴን ነው። እንደዚህ ራት በላይ ራት የሚጋበዝ ባል በይዜ ማለት አሚን። ግን በይዜ ማለት እውነቱን እናውራ ከተባለ ሀይሚ ትክክለኛ ሰው አግኝታለች። ከዚህ በፊት የተናገርኩት ነገር ቢኖር ትክክለኛ ሰው የህይወት አጋሯን አግኝታለች። በይዜ እንደዚህ የሚወዳትን ሰው መቼስ ከዚህ በኋላ ታጧለች ብዬ አላስብም። የፈለገ ችግር ቢፈጠር እንኳን ሁለቱ የመለያየታቸው ቻንስ እቺ የምታክልናት ብዬ ነው የማስበው። እንደዛም ደግሞ ይፈጠራል ብዬም አላስብም። እና ግን አንድ ነገር ማውራት የምፈልገው ነገር ብሩክም እንደዛው አፍሷል። ጥሩ እንግዲህ ሰው አግኝቷል። ለሱ የምትሆነውን ሴት በሚገባ ኮከቡ የምትገጥምለትን ሴት አግኝቷል ብዬ ነው የማስበው። አለበሰቻት ይቺ ቻፕስቲክ ትንሽ ደብዘዝ ካለች ነገር ተበላሽ ተናግሬያለሁ። ኧረ ቀኔ ኧረ አንቺ ምን አስበሽ ነው? ብሩኬ ምን ያደርጋታል? ይሄ ቀኔ ከባድ ነው። በዚህ አሁን ቆይ አይደለም እንደዛ ቢያደርግስ መብቷ አይደለ እንዴ? ምን ጥያቄ ያለው እንዴ? የእሱ ነች፣ ወደፊትም የእሱ እንደምትሆን እርግጥ ነው። ግን እንትን ያለችበት እሷ የተናገረችበት መንገድ ምናምን የገለጸችበት መንገድ ምናምን ነገር ደስ ይላል እና አይኒን የሚያሳቃት ነገር ቢኖር እሱ ነው። ስለዚህ አንድ ነገር ከዚህ ላይ ቢጎድል ተጠያቂ አይደለሁም፣ በኋላ ቀጣሻለሁ ነው። ጥሩ። ስለዚህ ቅድምም ብያቸዋለሁ፣ ትክክለኛ ጓደኛ ሀይሚ አግኝታለች። በቃ የጨረቃ ቤተሰቦች ማለት ነው። አልመታቻትም። እኔ እኮ ላስተካክልሽ ነው። ደስ ይላል። አንቺ ብሩክ ያልነካውን አንቺ ልትነቂ። ኧረ ደፋር ነሽ። እኔ ዛሬ ቪዲዮ በጣም እውነት በጣም ያደርግ ነው እና ብሩክ ያልነካውን ነገር እንዴት ደፍረሽ ትነቂያለሽ? አይኒ የሚያሰቃት ነገር ቢኖር እሱ ነው። ከዚህ በላይ ኮመንት እዚህ ጋር አልሰጥም። በዚህ ዝም ነው ብለው
እንዳይጎድል አይ ሲመጣ እንዳይጎድል እዚህ ከቦታው እናቴ ጅም ልሰራ እኮ አይደለም ምን ይታወቃል ብለሽ ነው እራት ልበላ ነው ተገንብቼ ነው የምመጣው እንጂ እኮ እኛ የምንለው ነገር እኮ እሱ ነው። ግን ጨዋታውን አመጣቸው አይገልጸውም። በዚህ አሁን ላይ ያው አይ ቲንክ የአዳኞቹ ቤተሰብ ነው አይደል የግምጃዬ ማለት ነው አይደል እና ለጨረቃ ቤተሰቦች አሁን ላይ የተመለከትኩ እንደምመለከተው ከሆነ ማለት ነው በጣም ድምቀት እየሆነች ነው። በጣም እውነት እኔ እንጃ እሷ እዚህ አሁን የጨረቃ ቤተሰብ ጋር አንድ ላይ መሆኗ ከናይሚን ከነብሩኪ ጋር አንድ ላይ መሆኗ በጣም ድምቀት እየሆነች ነው። ግምጃዬ አንደኛ እና ይጎድላል ብዬ ነው ቼክ ላደርግ ነው። አንቺ ትችላለሽ። ማንም እውነት ይሄንን ጨዋታ ከአንቺ ማንም የሚወስድብሽ ያለ አይመስለኝም። እና የተጠቀምሻቸው ቃላቶች እንትን ያልሽበት መንገድ በቃ ትክክለኛ መንገድ ነው። ደስ ይላል። ባይዚ በቃ ደስ ይላል። እውነት ፋሚሊ አረ ዛውኝ ና የሚሆንሽ ላንቺ ተስማምቶ ተገናኙ ቆንጂና ራሱነሽ ውበት ነፍስ ህይወትን ዘርቶ መስማም አምሮባታል። በስማ ቆይ አይደለም እዚህ ጋር አንድ ነገር መናገር የምፈልገው ነገር መሰላችሁ። እስኪ ቀደም በግልጽ እንትን ካሜራ አንግልስ እንትን ስላላለ ነውና እስኪ ልብሷን የለበሰችውን አለባበስ ከ10 ሬት አድርጉልኝ። ኮሜንት ላይ ፈልጓለሁ። ወይ ግዴታ ነው ኮሜንት ላይ ፈልጓለሁ። ቪዲዮን እዚህ ድረስ የምታዩ ከሆነ ማለት ነው ኮሜንት ላይ ፈልጓለሁ። ይሄን ከ10 ሬት አድርጉልኝ። እኔ ባይዜ ሁሌም ማለት አይሚ የምትለብሳቸው ልብስ እኔ በጣም ይመቹኛል። ከ10 እሰጣለሁ። እስኪ ራሳችሁን ደግሞ እናንተ አስቀምጡልኝ ማለት ነው። እንደዚህ ያምሮብሽ ግን በእግርሽ ነው የመጣሽው? ምን ላድርግ ያው ምን እህት ያለሽ መልሽልኝ። ልብላ ወይስ እየበላሽ አውሪኝ። የት ሄድብሻል? አይ አፍራለሁ ማለት በጣም ታፈሪለን። ግን እኔ አሁን እዚህ ጋር መናገር የምፈልገው ነገር እሱ እንትን ያለበት የተጠቀመው እንዲህ ቆንጆ ሆኖ እንዴት ነው እንዲህ ማማር ይቻላል እንዴ? እንዲህ ደግሞ ስትመጪ እኔ ጋር ስትመጪ ማንም እንትን አይልሽ የለም እንዴ? ኧረ ብሩ ጨዋታውን ትችላለህ ባይዞ እና እውነት እንዲህ ማማር ይቻላል። ያው ይሄም የኔ አስተያየት ነውና እንዲህ ማማር ይቻላል። እኔ እንጃ አላቅም። የጨረቃ ቤተሰቦች የአይሚ ቁንጅና ደግሞ ከቀን ወደ ቀን እየበዛ ነው። ቅላቷ ምን ትዘው ያው ቀደምም ብያቸዋለሁ። ብቻ ብሩኬ አፍሷል፣ አይሚ ማፍሳለች። ብቻ ብሩኬን ግን ትክክለኛ ቦነስ አግኝቷል ብዬ ነው አስበው። የለከፈኝ ሰው የለም? አይ ማንም የለም እስካሁን ማንም የለከፈኝ ሰው የለም። እኔ ልልከፍሻ ይቻላል ይቻላል። ከዚህ በላይ ምን ለክፌሽ መሰለኝ እዚህ ጋር ያስቀመጥኩሽ። አይ ከዚህ በፊት መድገም ከፈለክ እሱ ራሱ አላፈረም። መድገም ከፈለክ ስትለው አይደለም ያው እሱ ስለከነ ስለለከፍካት ነው። አሁን ላይ ስለተጠበስካት በሚለው ይስተካከልልኝ። ያው ስለለከፍካት ነው ሳይሆን ያው ጠብሳ ስለሆነ አሁን ላይ ቁጭ ብላለች። ግን አሳፈረችው አይገልጹም። እሱ እንደጠበቀው አይደለም። የሆነ መልስ ትሰጠኛለች ብሎ ነው ያሰበው። ግን እሷ ደግሞ ያለችው ነገር የሆነ በተቃራኒ ነው እና አፈረ። እሷ ቀደም አፍራለሁ እያለች በተቃራኒው እሱ ደግሞ አፍሮ ቁጭ አለ። ብሩክ እውነትህ ነው? የምርህን ነው የምታፍረው? እሺ ምንም አላጎደልክብኝም። እስካሁን በነበረች ጊዜ ውስጥ ያስደሰተሽ የትኛው ሰዓት ነው? ያስደሰተኝ የዋና ቦታው ተመችቶኛል። ብዙ አብዛኛው ተመችቶኛል። ግን አይ የሚፈለገው ነገር ባይዞ እሱ ነው። ብሩኬም እንግዲህ በአንድ በኩል ተሳክቶለታል እና እንግዲህ ቀደምም በቃ እንዳልኳችሁ እሷን ለማዝናናት እስከሆነ ድረስ እዚህ ድረስ ያመጣው ሊዝናኑ እስከሆነ ድረስ እንግዲህ ዋናዋ ሀይሚ ጊዜዋን በአግባቡ ተጠቅማ ደስተኛ ሆና ማሳለፍ አለባት ብዬ ነው የማስበው። ስለዚህ አሪፍ በቃ የሚፈለገው ነገር የጨረቃ ቤተሰቦች እናንተ የምትፈልጉትም ነገር ተሳክቶላችኋል ብዬ ነው በአንድ በኩል ማስበው እና ብሩኬ ይመችህ፣ እቅድ ተሳክቶልሃል። አንደኛ በይዞ ይመችህ፣ በዚሁ ይቀጥል ነው የምለው። እጥር ምጥን እብድ አድርጎ የፈጠረ ሰው እኮ ነሽ። በእናትሽ ከአይምሮ በላይ ነሽ እኮ በእናትሽ። ኧረ አገላለጽ ፍቅሩን በዚህ አጋጣሚ ይገል የምር እያሳፈርከኝ ነው ማርያምን። በጣም ነው ያፈረች። እሱ ከአይምሮ በላይ ነሽ፣ ጥርን ምጥር አድርጎ ነው የፈጠረሽ። እኔ ሁላችሁ እዚህ ሲንግል ካላችሁ በዚህ ይሄን ቪዲዮ የምታዩ ኖት ያዙ። ብሩኬ የሚናገራችሁ ድንገት አምልጦ የሚያወጣቸው ነገሮች በዚህ በጣም ይጠቅሙናል። እውነት እኔ በዚህ ይዛለሁ፣ በዚህ ምንም ጥያቄ የለውም። እና አንተ ከባድ ነው። በቃ እኔ ራሱ ልንገርህ ብሩክ፣ የምትጠቀማቸው ቃላቶች ከአቅሜ በላይ ናቸው። ይሄ ሀይሚ ትወጣው እኔ እንጃ አላውቅም። እውነት ይመችህ። በዚህ ወደ ቤት አትገቢማ እና የት ልግባ? እየዞርን እናንገው። የት ልግባ? እየዞርን እናንገው። ይቻላል። እየዞርን ከሆነ ይቻላል። ግን የት ነው የምንዞረው?
አልጋውን ልበልሽ። አቤት ብሩክ አንተ የተመታክ ግን ምን አይነት ሰው ነው? እሺ አሁን በዚህም ትቀልዳለህ፣ በዚህ ሰዓትም ትቀልዳለህ። ቆይ አይደለም አሁን አንድ ነገር መናገር የምፈልገው ነገር ይሄን ውበት አይተህ ድሮ ወደ ቤት ልታስገባት ነው። እኔ አልስማማም። ባይዙ ለማለት የፈለግኩት ነገር እሱ እንዳሰብ አሁን እሱ እንደቀለደው ቀል ማለት አይደለም፣ ግን አሁን እሱ እንዳለው እየዞራችሁ ብታድሩ ያው ሪል መዞሩን እንምላችሁ እና ብታድሩ ባይዙ አሪፍ ነው አይመስላችሁም? የጨረቃ ቤተሰቦች ግን እቺን ያልካት ነገር የተመታ አንተ በቃ የሆነ ነገር ቅመም ጠል ካላደረክ አይሆንልህም ማለት። አቤት ብሩክ የምትጠቀማቸው ነገሮች ግን አንዳንድ ጊዜ እውነት በጣም የሚያስቁት። ብቻ ይመችህ። እሺ እዛ ነው ራቅ ምለው። ይሄው ራኩልሽ። ምንድነው የሚያስፈራሽ? የታዘሽው ነገር አለ? የተባልሽው ነገር አለ? አዎ አይ በጣም ብዙ ግንባሬን ነው። ወይኔ ጉዴ እንትን ቻፕስቲክ ወይኔ ቀደም ስታወራ እንደነበረው ቢጠፋስ አልገባውም። በቃ ትገለኛለች። ማ ግምጃዬ ናቸው። ሌላ ማን ይገላል? ማንም እኮ እንግዲህ ገልሻለሁ። አንድ ነገር ከንፈርሽ ላይ የተቀመጠው ቻፕስቲክ ቢነሳ ውርድ ከራሴ ትብለሻል። ስለዚህ ብሩኬ እንዳልገባው ምንድነው እኔ ምንም የሚገባኝ ነገር የለም ምናምን ነገር እያለ ነው፣ ግን ትገላታለች። ብሩኬ እንግዲህ ይህን ነገር የግድ መወጣት አለበት። እሷን ሊጠብቃት ይገባሉ ብዬ ነው የማስበው። ግን ያው ምንም አላደረገችም። ለማንኛውም እኛ ምስክር ነን። እኔ ራሱ ምስክር ነኝ። ለሀይሚ ምንም እንዳላደረገች እንግዲህ ቪዲዮ ላይ እንደምረዳው ከሆነ ምንም እንዳላደረገች፣ እንደዚህ አይነት ነገር ግምጃ አንቺ እንዳሰብሽው አይነት ነገር እንዳልሆነ መናገር እፈልጋለሁ። እና ሀይሚ እንደዚህ አይነት ነገር አታደርግም። በቃ ጭራሽ አልሰማሽ ነው አንተ የምር ሌላ ነገር ነው የሚመስለው። ሚሰላት ገረጨጨኝ በዚህና ከፈለግሽ ድሮስ የኔ አይደለሽ እንዴ? ባደርግ ምን ችግር አለ ነው ብሩክ። ገረጨጫት ግን ቃሏ ደስ ትላለች። ብቻ ይመች። ዛሬ ሊሆነት እንደዚህ እንትን ብላችሁ የራት ግብዣችሁን እንደዚህ በዚህ መልኩ እንትን ማለታችሁ በጣም ደስ ይላል። ማሳለፋችሁ በጣም ደስ የሚል ነገር ነው። ብቻ የጨረቃ ቤተሰቦች እነዚህ ሁለት ሰዎች በጣም ደስ ይላሉ። በጣም ነው የሚያስቁት። በጣም ነው ቁም ነገረኛ ናቸው። እንዲሁም ደግሞ በጣምም እንዲሁ ይቀልዳሉ። ቀላቸውም ቁም ነገራቸውም ብዙ ነገሮችን በዚህ ቪዲዮ መረዳት እንችላለን ብዬ ነው የማስበው። እና የጨረቃ ቤተሰቦች እስኪ ምን እንደተሰማችሁ ምን እንትን እንዳላችሁ በቻናሌ እንግዲህ በኮመንት ስር እያስቀመጣችሁ በዚህ ቪዲዮ ስር ኮመንት ስር እያስቀመጣችሁ እና እንግዲህ ለቻናሌ ቀደም እንዳልኳችሁ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ተባበሩኝ ዘንድ ጠይቃችኋለሁ። እስኪ ነቃ አድርጉ። ቪውም የቀነሰው ነው ቅድምም ብያችኋለሁ። እዚህ ድረስ ከተከታተላችሁ ይህን ቪዲዮ የምታዩ እስኪ ነቃ አድርጉ። እኔ በጣም ነው የምወዳችሁ። የእናንተ ኮመንት መጻፍ የእናንተ ላይክ ማድረግ ለእኔ ብርታት ነው። ሰብስክራይብ ማድረግም በጣም ለእኔ ኃይል ይሆኛል፣ ጉልበት ይሆኛል። ስለዚህ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ስለዚህ በሚቀጥለው ቪዲዮ እንገናኛለን። የዛሬው ቪዲዮ በዚያ ያበቃው። እንግዲህ እስከሚቀጥለው ቪዲዮ እስከዛው ሰላም ቆዩልኝ። ይመቻችሁ። ፒስ